ስምህን የሆነልንም ነገር ለዚህ ህዝብና ለእግዚአብሔር ምስክርነት ለሌላው ደግሞ እምነት እንዲሆን ፈርቶ የተቀመጣለ ምስክርነት እያለው ግን መናገር ፈርቶ የተቀመጣለ ለዛ ህዝብ መልእክት ካለክ ትናገራለህ። እግዚአብሔር ያደረገልኝ ነገር ተናገር። እኔ ተለበገን እኔ ስሜ ሽብሩ ይባላል። ስሜ ሽብሩ ይባላል። ስሜ ሽብሩ ይባላል። የመጣው በቅርብ ነው። እሺ ያው ከመጣው አንድ 4 ወር ይለኛል። ከመጣው እዚህ ነው የማገለግለው። እሺ ከመጣው ከሩቅ ቦታ ነው። ያው የመጣው ከሩቅ ቦታ ነው። እሺ ከዛ እዚህ ነው የማገለግለው። እዚህ ነው ሜሴጅ እዚህ ነው መጣው ሌላ ቦታ እዚህ ነው የምትገባው። እዚህ ነው የምትገለገለው። እሺ ከዛ ከመጣው ወዲህ ጌታ እዚህ ቤት ያደረገልኝ በጣም ትልቅ ነገር ነውና ጌታ ያደረገልኝ በጣም ትልቅ ነገር ነው። እግዚአብሔር ያደረገልኝ በጣም ትልቅ ነገር ነው። እሺ እዚህ ላይ በቃ ማወራው ነገር እንደዚህ ቀላል ይመስል ይችላል። እኔ ግን ተወልጄ ሕፃን እያለሁ ከልጅነቴ በቃ ተወልጄ ትንሽ እያለሁ በጣም ያመኝ ነበር። በጣም እያመመኝ በጣም ይሰቃያለሁ። ከዛ በቃ የማይሰጡኝ መድኃኒት የለም ቤተሰቦቼ። በቃ ቅጣቅጣዎች ምናምን እየጨፈጨፉ ይሰጡኝ ነበር። ተወልጄ ሕፃን እያለሁ ወንድሞቼም እዚህ ያሉ ያውቃሉ። ከዛ በቃ እዛ ጋር ሰው ጎን አልቀመጥም። በጣም ስለምሸት ጆሮዬ ነበር የሚያመኝ። ከተወለድክ በኋላ ተወልጄ እኔ ራሴን ካወቅኩ ጀምሬ ማለት ነው። በጣም ያማል፣ ይመግላል፣ ደም ይወጣል። ከዛ መድኃኒት ምናምን ጆሮ ውስጥ በቃ ቅጠል ምናምን እየጨፈጨፉ ማዘሮች ጆሮ ውስጥ ይጨምራሉ ማታ ማታ ቅጠል እየሰበሰቡ። ከዛ እኔ በልጅነቴ ነው። ከዛ በጣም እያደኩ ሲመጣ ደግሞ መሸማቀቅ ጀመርኩ። ለምን በጣም ይሸታል። ሰው ፊት መቀመጥ አልችልም። ሰው ጎን አልቀመጥም። ከዛ በኋላ አንድ ቀን እኔ ቸርች ራሱ መጣ ጥግ ነው የሚቀመጠው ሰው ላይ እንዳይሸት ሶፍት ከልጅነቴ ከእጅ አላጣ ጥግ ነው የሚቀመጠው። ጓደኞችም አሉ እዚህ ያውቃሉ። ለምንድን ነው ጥግ የምትቀመጠው? ጓደኞች አይ ጎሬ በጣም ለምሸት ስለ ሰው ጥሩ ስላልሆነ ጥግ ነው የሚቀመጠው እላለሁ። ከዛ በኋላ አንድ ቀን እዚህ ጋር ኮንፈረንስ እንደ ከሻሸመኔ ከሐዋሳ የመጣች አገልጋይ ነበረች። ሰው ሲመጣ በጣም ብዙ ነው። ከዛ ሰው ተነሳ ነው እዛ ቆምኩኝ። ከዛ በኋላ በጆሮ የሚደማ ወይም እንደዚህ የሚፈስ ፈሳሽ የሚወጣ ስትይ በቃ በጣም ይሸተተ እንደዚህ እየጠረጉ ለሰው እንዳይሰማ እንዲህ ውስጥ ይራግ ነበረ። እየጠረጉ ውስጥ ያረኩ ከዛ ጠራሽኝ። ከዛ ተጸለየልኝ። አይሰማም ነበር። ጆሮ የሚደማ የሚመግል በጣም እየተሰቃየ ያለ ሰው ይታያኛል በዛ በኩል ስትይ ከዛ ተነስቼ መጣሁ። ከዛ መጣሁ ሲመጣ ከዛ በኋላ ተጠየቅኩኝ። ከዛ በኋላ አይሰማኝም ነበረ። አይሰማም። ሲጀመር ከልጅነት ጀምሬ አይሰማም። ወንድሞቼም ያውቃሉ እዚህ ያሉ። ወላውላ እዚህ ጋር ደም እየፈሰሰ ጓደኛዬ ጋር እያደርኩ ጓደኛዬ እኮ በጣም እየመገለ ነው። እንዴ አንተ ልጅ ሂዳ ልታስገባኝ ነው? እስር ቤት ልታስገባኝ? ዶሮ ሲደማ እኮ ሰው ይሞታል አለኝ። ሰው ይሞታል ሲለኝ ኧረ እንደዚህ አይደለም አልኩና ጓደኛዬ እዚህ ያለ ኧረ እኔ አልሞትም እንደዚህ አይደለም አንተ አልኩና ዝም አልኩኝ። ልክ እዚህ ሲመጣ ተጸለየልኝ። ጆሮዬ ዳንኩኝ፣ ነፃ ሆንኩኝ። በቃ መግል ምንም አይሸትም። ለወንድሞቼ ለመመስከር በቃ ቆየው፣ ግን ለመመስከር በጣም ይፈራሉ። ለምንድን ነው የማትመስከር ሲለኝ ወንድሜ ኧረ እኔ በጣም እየፈራሁ እንዴት አድርገን የሚያስክር ስል ኧረ ተወው ሲለኝ ከዛ መግል አይሸትም ግን መግልም አልቆም አለ። ከዛ እዚህ ጋር ውሃ ነበረና ውሃ ከዛ ብር ኪሴ ውስጥ አልነበረም። ያኔ ኪሴ ውስጥ ትንሽ ነው ማታ ነውና ቤትም ብር የለኝም እንኳን ትልልም ኪሴ ውስጥ ያለ ብቻ ነበረ። ይሄን ነገር ከሰጥቼ ውሃ ከወሰድኩ በምን ነገ ይጠቀማለሁ ብዬ እየፈራሁ ከዛ በኋላ ተነሳለኝ ወሰድኩ። በሼም እያዘኝ እንደዚህ ወሰድኩና ገባሁ። ከዛ ጓደኛዬ ይሄ ነገር አድርጌ ብር የለማ ልስጥ አለኝ። ካወጣሁ በኋላ ይሄን ውሃ ገዝተሃል እኮ ነገ ልስጥ። አይ ሳሪ ነገ ካገኘው እሰራለሁ፣ አለበለዚያ አልፈልግም። እራት በምን ትበላለህ? አይ ከአንተ ጋር እበላለሁ ችግር የለም ብዬ ገባሁ። ያን ውሃ በጣም ያመኝ ነበረ ጮጋሬ። ያን ውሃ ገባሁና ጆሮ ውስጥም ቀባሁ። እራትን ጠጣሁ፣ ጮጋሬም ዳንኩት፣ ጆሮም ዳንኩ። ከዛ ጀምሬ በቃ ሻክም ይሄን ውሃ በግዢ መልክ ነው የሰጣቸው። እዛ ቀን መቼ ነበረ? መጀመሪያ ቀን ነበረ። ይሄ ውሃ ተሰጥቶ አቅም እዚህ ቤት ከፈለጋችሁ በፈለጋችሁ ይዛችሁ ነው። ለምን 5 ብር ነው? ከዛ ዝም ብዬ ወሰድኩኝ። ኪሴ ውስጥ ባለው ብር ብቻ ወሰድኩና በቃ ምንም የለኝም ኪሴ ውስጥ፣ ቤትም የለኝም፣ አካውንትም የለኝም። በቃ ተበተሳ በቃ የራሱ ጉዳይ ብዬ ያለኝ እንደዚህ አወጣውና መጣነው ወሰድኩና ወጣው። እግዚአብሔር በፈውስም ባረከክ በገንዘብም ባረከክ። ከዛ በኋላ ብዙ ነገር ተደረገልኝ። ምንም አልነበረኝም። ከዛ ያን ቀን የራሱ ጥገኝነት እየኖርኩ ነው ስትኝ፣ አዎ ጥገኝነት እየኖርኩ ነው ስልሽ በቃ ከዚህ በኋላ ከዛሬ በኋላ በጥገኝነት አትኖር ስልሽ እሺ አሜን ብዬ ተቀብዬ ወጣው። ከዛ ቀን ጀምሬ በሰው ቤት ወጣው። ራሴን ችዬ በራሴ ቤት እየኖርኩ ነው።
አያቸው አይደለ ሳልመሰክር ሲቀር መልሶ ጆሮዬ ምን አለ መገለ